ዛሬ ዩቲዩብ እንዴት ባጭር ጊዜ ውስጥ ተከፋይ እንደሆነ ልነግራችሁ ነው የመጣሁት። ያው እውቀቱ ብዙ የለኝም ግን ሰሞኑን ካየሁት ነገር አንፃር ትንሽ ያየሁትን ነገር ላካፍላችሁ ብዬ ነው። ተከታተሉኝ። በመጀመሪያ ዩቲዩብን ስከፍተው ዩቲዩበር ለመሆን ብዬ ሳይሆን ጀስት አለ አይደል ዩቲዩብ ለማየት ኢሜል ስለሚጠይቅ ዝም ብዬ ነበር ክሬት ያደረኩት። ነገር ግን ዩቲዩብ ወይም ኢሜሉ ከተከፈተ ወደ 3 አመት ገደማ ይሆነዋል። ቅድም እንደነገርኳችሁ ጀስት ዩቲዩብ ለማየት ነበር ክሬት ያደረኩት። ከዛ ግን ማቃቸው ልጆች ቪዲዮ ዝም ብለው እየለቀቁ ምናምን ግን አሪፍ ቪው እየታየላቸው አሪፍ እየሆነላቸው ሲሄድ እኔም ለምን አልለቅም ብዬ አሰብኩኝ። ይሄ ሀሳብ የመጣልኝ በቅርብ ነው። ላይክ 2 ወር እንኳን በስነ ስርዓቱ አይሞላኝም። የሰዎችን ቪዲዮ ምናምን ሳይ አሪፍ እየሆነላቸው መጣና እኔም እስቲ ለሙከራ ብዬ ዝም ብዬ አንዳንድ ቪዲዮዎችን መልቀቅ ጀመርኩኝ። አሁን 5 ቪዲዮዎች ለቅቄያለሁ። እንደ ዩቲዩብ ጀማሪነቴ በለቀኳቸው ቪዲዮዎች ውስጥ በጣም አሪፍ ቪውን ያገኘሁት አሪፍ ተቀባይነትን ያገኘሁት እንደ ጀማሪነቴ ማለት ነው። ግን እንደ ዩቲዩበር ገና ብዙ ይቀረኛል። ገና ብዙ በደንብ መስራት ይጠበቅብኛል። ግን እንደ ጀማሪነቴ ያልጠበቅኩትን ነው ያገኘሁትና በጣም ነበር ደስ ያለኝ። በመጀመሪያ ቪዲዮዬ 30,000 ሲታይ ከዛ ደግሞ በለቀኩት ቪዲዮ 80,000 ሲታይ እንዴት እንደደነገጥኩኝ አልገባችሁም። በቃ ወዲያው የሆነ ብር የተከፈለኝ ነው መሰለኝና ሴቲንግን ላስጎረጉር ነበር። ከዛ ግን የሚያውቁ ሰዎች ምናምን ጠየቁኝና በቃ አንኤክስፔክትድ የሆነ እንትን ያገኘሁትና በጣም ነበር ደስ ያለኝ። አይ ዋዝ ኤክሳይትድ በጣም። እና ሌላ በጣም ደስ ያለኝ ነገር ልንገራችሁ። ከትላንትና ጀምሮ ዩቲዩብ ሞኔታይዝድ ሆኗል ወይም ደግሞ ክፍያ ጀምሯልና በጣም ነው ደስ ያለኝ። እስቲ ገምቱ ስንት ብር እንደተከፈለኝ። እና እኔም ደስ ስላለኝ እናንተም ደስ ስላላችሁ አበረታቱኝ። በደንብ ሰብስክራይብ አድርጉልኝ፣ እዩልኝ ቪዲዮዬን፣ አብረን እንስራ። ደግሞ አሁን 10,000 ሰብስክራይብ ገብቻለሁ። በጣም ነው ደስ ያለኝ። በአጭር ጊዜ ውስጥ ያልጠበቅኩትን ነው ፊድባክ ነው ከእናንተ ያገኘሁት። በጣም ነው ደስ ያለኝ። አሁን ተከፋይ ሆኛለሁ። ሁላችሁም ሰብስክራይብ እያደረጋችሁ አመሰግናለሁ።